ሰላም እንዴት ናችሁ? እንደዚህ ኢፖክሲ የሚመስል ግን በመስታወት የሚሰራ ስዕል እንዴት እንደሚሰራ ታውቃላችሁ? ማወቅ ከፈለጋችሁ ይሄን ቪዲዮ እስከመጨረሻ እዩት። በደንብ አድርጌ አሳያችኋለሁ። እሺ በመጀመሪያ የሚያስፈልግን ነገሮችን ልንገራችሁ። የመጀመሪያውና ዋነኛው ነገር both side adhesive roll ብላችሁ ሰርች ብታደርጉት ታገኙታላችሁ። እሱ ያስፈልገናል። ወይም ደግሞ ላሚኔተር ወይም ደግሞ double side laminator ብላችሁ ሰርች አድርጉ። ይሄ ክሪሊክ ይሉታል፣ እንደ ፕላስቲክ ነገር ነው። ሲቀጥል ደግሞ ከፕሪንቱ ጀርባ እንደ ቺፕውድ ወይም ደግሞ MDF ያስፈልገናል ማለት ነው። ለማንኛውም ወደ ቪዲዮአችን እንሂድ። የኔ ፕሪንተሩ ኖርማል ፔፐር አይደለም፣ ግን በኖርማል ፔፐርም ፕሪንት ማድረግ ትችላላችሁ። ግን የኔ የሚለየው ምንድነው? ጀርባውን ይላጣል። ልጨው ቦርዱ ላይ ያደርገዋለሁ ማለት ነው። ግን like I said ኖርማል በፔፐር ላይም ፕሪንት ተደርጎ በማስቲሽ ማጣበቅ ትችላላችሁ ወይ በግሉ ማለት ነው። ሌላው ደግሞ መናገር የምፈልገው በጣም በጥንቃቄ ነው መስራት ያለብን። ቦታችን ንጹህ መሆን አለበት። የተለያዩ ቆሻሻዎችን ማስወገድ አለብን፣ ምክንያቱም መስታወት ስለሆነ ይታያል ማለት ነው። ስለዚህ በደንብ ማጽዳት አለብን በጀርባው። እና ሌላ ደግሞ ይሄ ስኩጂ ይባላል፣ ቀስ ለምንዳምጥበት ማለት ነው። ኦኬ ቀስ እያልን we're going to take our time ጊዜያችንን ወስደን ቀስ እያልን እንዳምጠዋለን። pretty much አየሩን ነው እያወጣን ያለነው። አሪፍ ሆኗል። ትንሽ አየር ገብቶታል። እሱን ቀስ ብለን ማውጣት እንችላለን። ኦኬ ይሄ እንደዚህ የሚጮህ አየሩ ነው በብል ሲሰራ ማለት ነው። እንደዚህ አየር ሲገባብኝ እንደ መርፌ ነገር በሷ ጠቃግቼ አየሩን አወጣዋለሁ ማለት ነው። ኦኬ ያና ማለት ኦኬ አይ ቲንክ ጥሩ ይመስለኛል። አሁን በብሉን እንዳለ አውጥቼዋለሁ። ሮለሩ አያስፈልገንም አሁን። ኦኬ ከዛ ሳይዱን ትሪም እናደርገዋለን። ትሪም ስናደርገው ግን ዋናው ስዕሉ እንዳይነካብን መጠንቀቅ አለብን። እንገለብጠውና ከላይ ያለውን ፓርቱን እንልጠዋለን። ይሄ ሁለተኛው ሌየር ማለት ነው። እዚህ ጋር ስዕሉ በጣም ኤክስፖዝ ነበረ። ስልጠው በጣም በብዛት ነው ያላትኩትኝ እስከ ግማሽ ድረስ። ፕሊስ ሌሎቻችሁ ስትልጡት ስዕሉን የመጀመሪያውን ሌየር በትንሹ አድርጉት፣ ካልሆነ አየር ይገባብናል። ኦኬ ይሄን ፕላስቲኩን ወይም ደግሞ መስታወቱን ከላይ የተሸፈነውን ፕሮቴክቲቭ ፊልም ይሉታል እንልጠዋለን። ስንልጠው ንጹህ ይሆንልናል ማለት ነው። እነዚህ እንትኑ ፕላስቲክ ሺቶቹ ተሸፍነው ይመጡልን ዳሜጅ እንዳይሆኑ አንዳንድ ነገር እንትን እንዳያደርጋቸው ሸፍነዋቸዋል። ከዛ በደንብ አድርገን እናየዋለን። ምንም ነገር ውስጡ መኖር የለበትም። ምንም ነገር ሲምፕል እና ንጹህ መሆን አለበት። ኦኬ ከዛ በኋላ ስዕሉ ላይ እንደዚህ እናስቀምጠዋለን። በሴንተሩ ማለት ነው። ከዛ እንዳምጠዋለን እንደዚህ። ኦኬ ሌላ ደግሞ ትልቁ ነገር ቅድም ሳላስታውቃችሁ የረሳሁት ላሚኔተር አለ። ይሄን ይመስላል ላሚኔተሩ። በጣም ግዙፉን ነው የገዛሁት። አነስ ያለም አላቸው። ይሄ አይ ቲንክ ወደ 36 ኢንች ይይዛል መሰለኝ። ስለዚህ ላሚኔተር ባለፈው ጊዜ ዴሞንስትሬት አድርጌላችኋለሁ። ሄዳችሁ ቪዲዮ ማየት ትችላላችሁ። ይሄንን ከፍ እናደርገዋለን ወደ ላይ።
በዚህ ውስጥ ነው የሚገባው እና የዳመጠው ላሚኔተሩን እንትን እያለው ይሄዳል ማለት ነው። አሁን መስታወቱን ሳይዱን ወደ ታች ስዕሉን ደግሞ ከላይ ያደርገውና እዚህ ውስጥ ከተዋለው ማለት ነው። እያጠበኩት ነው እየሄድኩ ያለሁት። ይሄንን ወደ ላይ እናደርገዋለን። ኦኬ እንዲታያችሁ በዚህ ጋር እንትቻቸዋለሁ። ይሄንን እንልጠውና ከዛ ማዞር ነው። Okay. Okay. አሪፍ። አሁን ምስሉ ወደዚህ ተገለበጠ ማለት ነው። አያችሁት? ጀርባው ይሄን ይመስላል። ትንሽ በብል ነገር ያለው ድጋሚ ያስገባውና አዞረዋለሁ። እዚህ ጋር የምታዩት በብሉ ቅድም ስነግራችሁ የነበረው ነው። አደራችሁን ስትልጡት በጣም ኤክስፖዝ እንዳታደርጉት፣ ትንሽ ብቻ ነው የሚላጠው። ካልሆነ እንደዚህ አየር ይገባባችኋል ማለት ነው። ኦኬ እየተነሳ ነው። ቅድም እንደገለጽኩላችሁ የኔ እንትኑ ፕሪንቱ ራሱ ጀርባው ላይ ማጣበቂያ አለው። እንደ ኤክስትራ ጥንካሬ እንዲሆን እላው ላይ ግሮላ ግሉ ወይም ደግሞ ኤኒ ካይንድ ኦፍ ውድ ግሉ መጠቀም ይችላል። ይሄኛውም ኖርማል ካይንድ ኦፍ ግሉም አለ። ይሄንን መጠቀም ይችላል። የእናንተ ምርጫ ነው። ጀርባው ላይ እንደዚህ በደንብ እናደርግበታለን። ሳይዙ አንድ አይነት ስለሆነ ምንም የሚያስጨንቅ ነገር የለም። ከዛ ከላዩን ደም ቀስ ብሎ ማሸት እንደዚህ። ኦኬ ይበቃዋል። ከፈለጋችሁ እዚህ ላይ የሆነ ነገር መጫን ትችላላችሁ። ከበድ ያለ ነገር ያው ክብደት እንዲኖረው ያዝ እንዲያደርገው ነው እንጂ ትንሽ ጊዜ እንስጠውና እንከፍተዋለን። ከዛ አሳያችኋለሁ። ኦኬ ከ20 ደቂቃ በኋላ ነው። አሁን ላይ ጫንኩትን አነሳዋለሁ። ሂር ጋውስ። ከፊት ለፊቱ አልተላጠም። ቆይ ልላጠው። በጣም ነው የሚያምረው። ሉክ በጣም ነው ደስ የሚለው። አይ ሆፕ በዚህ ቪዲዮ ብዙ እንደተማራችሁ እርግጠኛ ነኝ። ጥያቄ ካላችሁ ኮሜንት ላይ ማስፈር ትችላላችሁ። ሰብስክራይብ በማድረግም እኔን መርዳት ትችላላችሁ። በጣም ነው የማመሰግነው። መልካም ጊዜ። Thank you.